ሰላም ጤና ይስጥልኝ አድማጮቻችን፣ ዛሬ ሰኔ 6 ቀን 2026 በኢትዮጵያ ከተከናወኑ ዋና ዜናዎች መካከል የሚከተሉት ይገኙበታል። በትግራይ ክልል የተፈጸመ የድሮን ጥቃት። በሰሜን ምዕራብ በትግራይ በሽራሮ ከተማ አቅራቢያ በሚገኝ ተቅማቲ በምትባል አካባቢ የድሮን ጥቃት መፈጸሙ የአካባቢው ነዋሪዎችና የስራ ኃላፊዎች አስታውቀዋል። አርብ ምሽት በተፈጸመው በዚህ ጥቃት በአካባቢው አልፈው በነበረ ወታደራዊ ተሽከርካሪዎች ላይ ያነጣጠረ መሆኑ የተገለጸ ሲሆን በሰው እና በንብረት ላይ ጉዳት መድረሱ ተሰምቷል። የትግራይ ክልል ፕሬዝዳንት ጽሕፈት ቤት ጥቃቱን የፌዴራል መንግስት እንደፈጸመው በመግለጽ አውግዘዋል። ሌላው የፌዴራል ጠቅላይ ፍርድ ቤት መግለጫ። ኦሮሚያ ክልል በምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ውስጥ ዳኛ ወርቄ ፈቃደ በችሎት ውስጥ ተገለው መገኘታቸው ተከትሎ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት መግለጫ አውጥቷል። ፍርድ ቤቱ ድርጊቱን የሕግ የበላይነትና የዳኝነት ነፃነት የገሰሰ ሲል የገለጸው ሲሆን በሀገር አቀፍ ደረጃ ለዳኞችና ለፍትህ ዘርፍ ባለሙያዎች የደህንነት ጥበቃ እንዲጠናከር ጠይቋል። ዳኛዋ የተገደሉት በችሎት ላይ እያሉ በአንድ ከሳሽ መሆኑ ይታወሳል። ሌላው ከምርጫው ጋር ተያይዘው የሚነሱ ጉዳዮች። ሰኔ 1 ቀን 2026 በተካሄደው ሀገራዊ ምርጫ ዙሪያ የተለያዩ ክርክሮች ቀጥለዋል። የኢትዮጵያ መንግስት የምርጫ ሂደቱን ለማወክ የኦሮሞ ነጻነት ጦር ኦኤልኤ ጥቃት ማድረሱ በመግለጽ አውግዟል። ሌላው ከምርጫው ጋር ተያይዘው የሚነሱ ጉዳዮች ሰኔ 1 ቀን 2026 በተካሄደው ሀገራዊ ምርጫ ዙሪያ የተለያዩ ክርክሮች ቀጥለዋል። የኢትዮጵያ መንግስት የምርጫ ሂደቱን ለማወክ የኦሮሞ ነጻነት ጦር ኦኤልኤ ጥቃት ማድረሱን በመግለጽ አውግዟል። በሌላ በኩል በምርጫው ሂደት ላይ በተለያዩ ወገኖች የሚነሱ ቅሬታዎችና በሀገሪቱ ወቅታዊ የጸጥታ ሁኔታ ላይ ያለው ስጋት አሁንም እንደቀጠለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ኤንኢቢኢ ከምርጫው ጋር በተያያዘ መከናወን ያለባቸው ተጨማሪ የድምፅ አሰጣጥ ሂደቶች በሰኔ 9 እንደሚቀጥል ይጠበቃል። ሌላው ወደ ዓለም ዜና ስናቀና በመካከለኛው ምስራቅ ውጥረት ቀጥሏል። በአሜሪካና ኢራን መካከል ያለው ውጥረት በዓለም የነዳጅ ዋጋ ላይ ተጽዕኖ እያሳደረ ሲሆን የተባበሩት መንግስታት የምግብ ፕሮግራም ተጨማሪ ሚሊዮኖች ሰዎች ለረሃብ ሊጋለጡ እንደሚችሉ አስጠንቅቋል። የ2026 የዓለም ዋንጫ ዝግጅት ፊፋ አዳዲስ የጨዋታ ህጎችን አስታውቋል። ቪኤአር አጠቃቀም ተስፋፍቷል እና በሙቀት ምክንያት የውሃ እረፍቶች ይደረጋሉ። የአሜሪካ ብሔራዊ ቡድን ዝግጅት። አሜሪካ ከጀርመን ጋር የመጨረሻ የሙከራ ጨዋታውን አካሂዳለች። ይህም በዓለም ዋንጫው በፊት የመጨረሻ ዝግጅት ነው። ሌላው በግብፅ አዲስ ቴክኖሎጂ። በካይሮ የአፍሪካ የመጀመሪያው ራሱን የሚነዳ ሞኖሬል ተከፍቷል። ይህ በአፍሪካ የመጓጓዣ ልማት ውስጥ ትልቅ እርምጃ ተብሎ ይታያል። ሌላው የአካባቢ ጥበቃ ቀን። ሰኔ 5 የተከበረው የዓለም አካባቢ ጥበቃ ቀን በአካባቢ ጥበቃ ዛፍ ተከላ እና የንጽህና ዘመቻዎች ላይ ትኩረት እንዲሰጥ አሳስቧል። ሌላው የሳይንስ ዜና። የናሳ የአርጤሚስ የጨረቃ ተልእኮ በ2026 ዓመት ከፍተኛ የሳይንስ ዜና ሆኖ ቀጥሏል። ይህ ከ1972 በኋላ ከምድር ርቀው የተጓዙ የመጀመሪያ ሰዎችን ያካትታል። ሌላው የጤና ዜና በአፍሪካ። በአሜሪካ የውጭ እርዳታ ፖሊሲ ለውጥ በአፍሪካ የኤድስ ሕክምና እና ድጋፍ ፕሮግራሞች ላይ
ተጽዕኖ እያሳደረ መሆኑ ተዘግቧል። ሌላው የደቡብ አፍሪካ ይህ ልውውጥ የተካሄደው በተባበሩት አረብ ኤምሬት አማላጅነት ነው። የድሮን ጥቃት በሴኔት ፒተርስበርግ ከተማ ላይ መጠነ ሰፊ የዩክሬን የድሮን ጥቃት ተፈጽሟል። ባለስልጣናት እንደገለጹት ከ80 በላይ ድሮኖች መመታታቸውን ገልጸዋል። ሌላው ዓለም አቀፍ ዜናዎች የአዘርባይጃን መርከቦች ጥቃት በኦዞቭ ባህር አካባቢ 2 የጭነት መርከቦች በደረሰባቸው የድሮን ጥቃት 5 የአዘርባይጃን ዜጎች መሞታቸውና ሌሎች 3 ሰዎች መቁሰላቸው ተረጋግጧል። ወደ ቻይና ስናቀና የቻይና ዲፕሎማሲ የቻይናና ፕሬዚዳንት ጂንፒንግ ከሰኞ ጀምሮ ለ2 ቀናት የሚቆይ ጉብኝት ወደ ሰሜን ኮሪያ እንደሚያደርጉ ይጠበቃል። ይህ ከ2019 ወዲህ የመጀመሪያው ጉብኝታቸው ነው። ሌላው ወደ ጃፓን ስናቀና የጃፓን በጀት የጃፓን ፓርላማ በመካከለኛው ምስራቅ ባለው ግጭት ምክንያት የኃይል ምንጭ ዋጋ መጨመርን ለመቋቋም የሚያስችል የ$19 ቢሊዮን ተጨማሪ በጀት አጽድቋል። ሌላው የመካከለኛው ምስራቅ ውጥረት የአሜሪካና የኢራን ግጭቶች በአሜሪካ እና በኢራን መካከል የነበረው ደካማ የተኩስ አቁም ስምምነት በከፍተኛ ሁኔታ እየተፈተነ ነው። አሜሪካ በኢራን የሚገኙ የራዳር ጣቢያዎችን መምታቷን ተከትሎ ኢራን በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ ጣቢያዎችን ማጥቃቷን አስታውቃለች። ሌላው የሊባኖስ ሁኔታ በእስራኤልና በሊባኖስ ድንበር አቅራቢያ የሚደረጉ ጥቃቶች ቀጥለዋል። ምንም እንኳን ዲፕሎማሲያዊ ጥረቶች ቢኖሩም እስራኤል በደቡብ ሊባኖስ በፈጸመችው ተከታታይ ጥቃት የሰው ሕይወት ማለፉ እና ቁስለኞች መድረሳቸው ተዘግቧል። ሌላው የጋዛ ሁኔታ የሐማስ ልዑካን ቡድን የተኩስ አቁም ስምምነቱን ወደ ሁለተኛው ምዕራፍ ለማሸጋገር የሚደረግ ንግግር ላይ ለመሳተፍ ወደ ካይሮ አቅንተዋል። የዕለቱን ዜና በዚህ ላይ እናጠናቅቃለን። በሚቀጥለው ዜና እስክንገናኝ ሰላም። ቻናላችን ለተለያዩ ሰዎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩ።